እጄን የመጣሁት ተረስቻለሁ የሚል ስጋት አለኝ። ዩቲዩብ ከፍቼ ለመስራት ትንሽ ስጋት አለኝ። ሁለተኛ ነገር ደግሞ 12 ዓመት ነው ሙዚቃ ያቆምኩት። ሙዚቃ ባቆምኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ ፊቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበር እና ሕክምና አድርጌ ጥቁር አንበሳ ወደ ስራ ልመለስ ስል እዚህ ጋር የነርቭ መጣመም ነበረውና ቆዳ የሌለው ጠባሳ እንዲያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም፣ ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት። በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሂድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽተዋል ስላቸው ጠሩኝና ከነ ልጆቼ ከነ እናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቁሜው ከሰው ጋር አቀላቀላለሁ ይሄን ቀና ያለው በህይወት ያስቤ አላውቅም። አሩሩን ሲመሽም ጨለማውን ብቻህን ቢመስለኝ ነው ውሎ አዳርህን ስታስብ ስታስጨንቅ ነፍስህን ለኔ መኖሬን ትቼ ላንተኔ ልኑርና ተደላድለህ እንድትኖር። ክለብ ስራ ጨርሼ በሶስተኛው ቀን ሱዳን ሀገር ልሄድ $2000 ይዣለሁ። ሱዳን ሀገር ልሄድ ማታ ክለብ ገባሁና ሰርቼ ዘፈኜ አልቦኛል በጣም እና ከክለብ ወርጄ እዛ ቡና ጋር ቡና ስጪኝ ብያት ቡና ሲኒና ማስቀመጫ ሰጣኝ ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረውና እኔ በኔ ያው ሰው ባያየኝ እግዚአብሔር ያየኛል። ሰው ሊጎዳ አስቦ ቢመጣ ስለት ይዞ ጩቤ ይዞ ነው የሚጎዳ። እኔ ግን የጠጣሁባት ማስቀመጫ ተሰብራ ነው የተወጋሁበትና ሊጎዳኝ ያሰበ ነው ብዬ ስለማላምንም ለልጄም ክብር ስል ደግሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እንዲምታየው ከሆነ ይሄም አለ ስንጥቅ በዚህ በኩል እዚህ ድረስ ሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ። በዚህ ደግሞ እዚህ ጋርና ያ አይኔን ለምንድን ነው የጠበቀኝ እግዚአብሔር? ለምንድን ነው ትንሿን ክፉ ነገር አጋንኜ ሰውን ማሳጣው? በዛ ላይ ደግሞ ማለት የለብኝም ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል ብዬ አስባለሁ። ይሄን ሁሉ አመት ለልጄ ስል ዝም ያልኩትን አሁን በማውራቴ ልጄም አድጓል። ልጅ ሆኖ ይሄን ቢሰማ ኖሮ በልጅነት አቅሙ አንተ የጨካኝ ልጅ ምናምን ቢያጠፋብስ ይጠቃብኛል ልጄ ብዬ ማሰብ ለልጄ ስል ዝም ምን ያልኩትና አሁን ደስ ብሎኛል። ያንን በማድረጌም እኮራለሁ። ለምን ድንበር አለው ዝምድና አሳልፎ አይሰጥም። ለምን እኔ በሞትም አትናገሩ ብዬ ሞት ነው የሚመስለኝ። ግን እግዚአብሔር ያንንም ስለሚያውቅ አይኔ ይሄው ደህና ሆነ። ከዛ በኋላ ሰርቼ ኖርኩ፣ ጥሩ ህይወት አየው፣ ደስተኛ ሆንኩኝ። 12 ዓመትም ደስተኛ ነበርኩኝ። እንዲህ ጭንቀትና ሀዘን ውስጥ አልነበርኩም። ደስተኛ ህይወት ውስጥ ነበርኩና ከዛ አንፃር በቃ እዚህ ድረስ ከተናገርኩ ይበቃኛል። እንኳን እግዚአብሔር አተረፈሽ እግዚአብሔር አድኖኛል። ለእግዚአብሔር ስትነግር እግዚአብሔር የጎዳህን ይጉዳ አይልም። አይ መንገዱ ይሄ ነው በዚህ ሂድ ነው የሚልህና ለእግዚአብሔር ነግሬ ጥሩ ህይወት ሰጠኝ። ከዛ በኋላ ምናልባት ግን ከስራም ትንሽ እንትን ብለሻል፣ ወጣ ራቅ ብለሻል። አዎ ምን አየሽበት በዛ ህይወት ውስጥ? ትንሽ ለራስሽም ጊዜ ያገኘሽ ይመስለኛል። ምን ተማርሽበት? እንዴት አሳለፍሽው ያን ጊዜ? በጣም እውነት ይሄን ስለ ምናልባት የተፈጠረው ነገር ለኔ ለህይወቴ በቃ ነፃ ወጣሁበት። በቃ ያዋጣኛል ብዬ በእውነት ያውቃሉ ሁሉም። በቃ ከነበርኩበት አንፃር የሆነው መገላገያ ሆኖኛል፣ ያዋጣኛል። በጣም ደስተኛ ነው የሆንኩት። ሰው እንዲፊቱ ተጎርቶ ላዝልሽ ሸማቀቅ አይደለም። በቃ እኔ ያቺ ሰላም የተረጋጋች ጤነኛ ህይወቴ ደስ ብላኛለችና ምንም አላማርርም፣ አላመሰግን እንትናል እግዚአብሔርን እያመሰገንኩ ደስተኛ ሆኜ ነው የኖርኩት። ወዲያው ነው በቃ የሆነ የተፈጠረ አንዳንድ አሉባልታ ምናምን ሲኖር እንኳን ብዙ ውሸት ሲባል እንኳን አንድ ቀን መልሼ አላውቅም። ለምን ቆንጆ ልጅ አለኝ። በቃ በደስ ብሎኝ ነፃ ህይወት በቃ ስለ ስራዬና ስለ ኑሮዬ ብቻ ማስብበት ህይወት ሰጥቶኛል። በቃ ከዚህ በኋላ ብዬ እንደ አዲስ ህይወት ጀምሬ
የምፈልገውን አሳክቻለሁ። ያው ለበጎ ነው ብዙ ነገር የሚሆነው። በጣም ለኔ ለበጎ ነው። በቃ ለኔ ለበጎ ነው። በቃ ገነት እንደገባው ነው የምቆጥረው። አይኔ ቢጠፋም ያዋጣኛል ብዬ ነው የማስበው። እኔ ግን እግዚአብሔር ደግሞ ያውቃል። ሰዎች አንዳንዴ በመጥፎ ነገርና በመጥፎ ሂደት ውስጥ ሆነው እንኳን ለህይወት ያስተምራቸው የጥሩ ነገር መነሻ ነው። አዎ እና እኔ ማንንም አልወቅስም፣ ማንንም አልቀየምም በዚህ ጉዳይ። በቃ በእኔ ሰው በህይወትሽ ውስጥ አንድ ነገር ይለፍ ሲባል አታልፊያትም ያቺን ቀን እና ማናችንም ሰበብ ይሆናል እንጂ መጥፎ ነገር የለኝም። በጣም ደስ ይላል። አይ ልንል የምንችለው ለበጎ መሆኑ በራሱ በጣም ደስ የሚል ነገር ነው። ደግሞ ሙዚቃ ደግሞ ነፃነት ይፈልጋል፣ ሰላም ይፈልጋል። በቃ በፊትም ሲጀመርም እኔ ችልተኛ በመሆኔ የማረጋቸው ውሳኔዎች ናቸው እንደዚህ አይነት ችግር ውስጥ የከተቱኝ። ብጠነቀቅ ባስተውልና ራሴ ነኝ ኃላፊነት ወስደው እኔ ማንም አታለለኝ ምናምን አልልም ሰውን በራሴ ችልተኝነት በራሴ ድክመት በቃ የገባሁበት ነው ተወጥቻለሁ። አይ አንዳንዴ ያው የገጠሙ ነገሮች እንደዚህ ለመልካም መሆናቸውን መቀበል መቻላችን ይመስለኛል ከብዙ ነገር የሚያድነን። አንዳንዴ ምንድነው ረጅም የምትሄድበትን ጉዳት በአጭር በትንሽ ነገር በህይወት አልኖርም ነበረ እኔ። አዎ ለመሰለህ በቃ እግዚአብሔር ይወደኛል በጣም በተለየ እግዚአብሔር ይጠብቀኛል። ብዙ ሰው ስንሰማ በቀላል ከሌ አይኑ ጠፋ፣ የሆነ ሰው እንደዚህ ሆነ፣ ከሌ ሞተኛል። በጣም በተለየ እግዚአብሔር ይጠብቀኛል። ብዙ ሰው ስንሰማ በቀላል ከሌ አይኑ ጠፋ፣ የሆነ ሰው እንደዚህ ሆነ፣ ከሌ ሞተ ምናምን። እዛ ችግር ውስጥ እግዚአብሔር አልከተተኝም፣ አመሰግነዋለሁ። ከዛ በኋላም በህይወቴ የማልፈልገው ህይወት አልገጠመኝም። ደስተኛ ነው። ከዛ በኋላ በነበረ ህይወቴ በቃ ጦሴ ተጠቅልሎ ሊሄድልኝ